ልክ ምኒልክ ጥሩ ታሪክ እንዳለው አደርጋችሁ ልክ ምኒልክ ከሱ በላይ ታሪክ የሰራ ሰው የለም ብላችሁ ምኒልክ ማለት አረማኔ ነው። ወሮ በላ ዘራፊ የሰው ግዛት በጉልበት ገብቶ ኢትዮጵያ አደረጋት። ይሄ አይቻልም፣ ይፈርሳል። ብትንፈራገጥም ፋኖዎች አዳምጡኝ። አንተ ብትፈራገጥ ራስን ወደ ታች አድርገህ ብትዘግዝቅ ምንም አታመጣም። ዝም ብለህ በከንቱ ትሞታለህ። ፋኖዎች እግዚአብሔር ምስክሬ ነው። ምንም አታመጣም። ምንም ፋይናሊ የአንተ ከሳራ ይሆናል። አማራዎች መጨረሻ ላይ ከሳራ ውስጥ ይገባሉ። አስቡበት። ኧረ ፋኖ አማራ ማለት ምንድን ነው? አማራ ማለት እኮ ኤርትራ 3 ሚሊዮን ያልሆነች ኤርትራ ጠፍጥፋ ገርፋ የባህርን ወደብ አሳጣቸው። ይሄ ነው አማራ ማለት። ከዚህ በላይ ነገር አለ እንዴ? የት አለ የእናንተ ታሪክ? እናንተ አማርኛ የግና ፋኖ እንቆቅልሽ አርተፊሻል ይመስላል። እውነት እንዳይመስል የጠመንጃ ናፍቆት ያለባቸው የጎጃም ሰዎች እና እንደዚሁ የጎንደር ባህር ዳር ዱርዬዎች፣ የአዲስ አበባ ዱርዬዎች ትጥቅ ቀላል መሰላቸው። የትግል ትጥቅ ቀላል አደረጋቸው። እናያለን ለወደፊት ዘላቂ ጦርነት ውስጥ ስንገባ ደግሞ ወየየየ የሚመጣው እናያለን። ዘላቂ ጦርነት ውስጥ እንገባለን። ይለይልን። እንደዛ ይሻላል። እኛ ምኒልክን ስታነሱ ደማችን ይፈላል። ምኒልክ ጥሩ አይደለም፣ መጥፎ ነው፣ ወሮ በላ ነው፣ ሌባ ነው፣ ዘራፊ ነው፣ ጨካኝ ነው። ጨካኝ ባይሆን ኖሮ የኦሮሞ ሴቶች 800 ሴቶችን በሰልፍ አቁሞ ጡታቸውን አይቆርጥም ነበር። የኦሮሞ አዛውንቶች ወንዶች ከ8000 በላይ እጃቸውን እግራቸውን አይቆርጥም ነበር። ይሄ ነው የምታደንቁት እንደ እናንተ። የእናንተ መጨረሻ ግን እድሜ ይስጠን እናለን። ተው ይረፉ፣ ተው አያዋጣቸውም። አማራዎች እንደዚሁ ከፖለቲካ ውጭ ብትሆኑ ጥሩ ለእናንተ ይሆናል። ለምን 150 ዓመት ገዛችሁ? ምንም ፋይዳ አላመጣችም። ከሳራ ብቻ ነው። ረሃብ፣ በሽታ፣ ስደት ወዘተ ምንም ፋይዳ አላመጣም። ወያኔ በ27 ዓመት እኮ ብዙ ለውጥ አሳየች። ስለዚህ እናንተ ወደ ኋላ ቀሮች ናቸው፣ ሞኞች ናቸው፣ ለሱልጣን ብቻ የምትጓጉ ናቸው። ኢትዮጵያ ማለት ደግሞ የአንተ ቃላት አይደለም፣ ከግሪክ የመጣ ቃላት ነው። ኢትዮጵያን አንድ ያደረገው ምኒልክ ነው ትላለ። ከምኒልክ በፊት እንዴት ነበረች ብለ ዞር ብለ 2 እርምጃ ወደ ኋላ ውስጥ ብታስብ ኖሮ ይታያል። ከምኒልክ በፊት እንዴት ነበረች? ኢትዮጵያን አንድ ያደረገው ምኒልክ ነው። እሺ ከምኒልክ በፊት እንዴት ነበረች ብለ ብታስብ ኖሮ እውነቱን ታያለ። ማንም ሳይነግር ለራሴ ትረዳለ። ስለዚህ በከንቱ በህይወት አትጫወት። ፋኖ እንደዚህ ስንል ደግሞ እናንተን ፈርተን አይደለም፣ አንፈራም። ፋኖ እየገረፍን እስከ ጎንደር ድረስ እንገባለን። እስከ ጎንደር ድረስ ገብተን ዋጋውን እናስከፍላለን። ለምን እንደጀመረ ይሄን ትግል ይጠይቅበታል። የምኒልክ ዘመቻ ያኔ ምኒልክ የኢትዮጵያ ብሔር ብሔረሰቦች ጠቅላላ የሚጠሉትን ሰውዬ የሱን ዘመቻ ጥቁር ጨርቅ አድርጎ ጠመንጃ ይዞ ይሄዳል እኮ ፋኖ ብሎ። ምኒልክ ማለት አህያ ማለት ነው። በአህያ ወደ አዲስ አበባ የመጣ ሰውዬ ነው። እንዲህ ስንል ደግሞ ምኒልክ በአህያ መጣ ፍንፍኔ ድረስ ሲባል አጫሉን ገደላችሁት። ትክክለኛ ታሪክ ነው። በአህያ መጣ። ፈረስ የታለና አማራ ምድር በጣም የሚያስቅ
ያስቀኛል የእናንተ ጉዳይ። ስለዚህ እኔ ሶማሌዎቹ አማራን ይወዳሉ ብዬ አልገምትም። ይሄ ሙስጠፋ አግጂር የሚባል ሰውዬ ትንሽ እንደ አብይ አህመድ ነው። አብይ አህመድ ታሪክ አመጣጡ እና ሙስጠፋ አግጂር ይመሳሰላል። ለምን? በአባቱ ምናምን በእናቱ ምናምን፣ በአባቱ ምናምን በእናቴ አማራ በአባቴ ሶማሌ ነኝ ይላል። እንዲህ ይላል። አብይ አህመድ ደግሞ በእናቴ አማራ በምናምን ምናምን ይላል። ግራ የሚያጋባ ሰዎች ናቸው። the same bird is fly together። እነዚህ የሚመሳሰሉ ሰዎች ናቸው። እኛ ኢትዮጵያን አናውቃትም። እኛ ኦሮሞች ነን። አገራችን ኦሮሚያ ነች። የአማራ ኢትዮጵያ አንፈልጋትም በጭራሽ። እንበትናለን፣ ትፈርሳለች። ወደ ሳይሆን በግድ በጠመንጃ አፈሙዝ ኦሮሚያን ፈራርሰ ኢትዮጵያ አደረግ። እኛ ደግሞ ኢትዮጵያን ቀዳደን ፈርሰን ጥለን ኦሮሚያ በአፈሙዝ በነበረችበት ቦታ በነበረችበት ከፍታ ኦሮሚያ እንሰይማታለን። ወደ ሳይሆን በግድ። ይህንን ተገናዘብ። ዘላቂ ውስጥ ስንገባ እችን ቃላት ንጹህ ቦታ አስቀምጥልኝ። ዘላቂ ጦርነት ውስጥ ስንገባ ወዬ 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 የሚለው አሁን ሄድና ወለጋ ሄድና የኦሮሞን አርሶ አደሮችን ግደል፣ ቤቱን አቃጥል፣ ልጆቹን በጭካኔ እርምጃ ውስድበት። መጨረሻ ላይ ደግሞ እኛ ገና አልተነሳንም። ገና ምንም እንቅስቃሴ አላደረገም ኦሮሞ። ለምን? መሀላችን ነው ያላችሁት። ከጅጅጋ ጀምሬ ሐረርን፣ ድሬዳዋን፣ ጋራ ሙለታን፣ ደደርን፣ ጭሮን ጠቅላላ ሰፈራችሁት። መሀላችን ነው ያላችሁት። ቂም በቀል ከሆነ ወየሁልህ። መንጫችን በእጃችን ነው። ወየሁልህ። ትጥቅ ደግሞ እየታጠቀን ነው። ፋኖ ስትል ቀይሮ እንላለን። ማን እንደማሸንፍ እናያለን። እኛ በአገራችን በቤታችን ውስጥ ሌባ አንፈራም። ይህንን ልብ በል። በቤታችን ውስጥ ወደ ቤታችን የሚመጣ ሌባ፣ ቤታችን የገባ ሌባ አንቀን ጉሮሮውን ይዘን ከበራችን እናባራለን፣ ከግባችን እናባራለን። ይሄ ይመጣል። ስትንፈራገጥ በወለጋ ንጹሃን ዜጋዎችን ስትገል፣ እኛ ደግሞ ወደ ጦርነት ስንገባ፣ ዘላቂ ውስጥ ስንገባ ከጅጅጋም እናባራለን፣ ከሐረሪም እናባራለን፣ ከድሬዳዋም፣ ከጉርሱምም፣ ከምንም፣ ከጋራ ሙለታም፣ ከደደርም፣ ከጭሮም፣ ከምንም ከሐረርጌ ይወጣል። ከባሌ ጀምሮ እንደዛ፣ ከአሩሲ ጀምሮ እንደዛ፣ ከወለጋ ይወጣል፣ ከወሎ ይወጣል። ወደ ጎንደር ገብቴ ወደ ባህር ዳር ገብቴ አዞን አጥምደህ ትበላለህ። አዞን ትበላለህ። ይሄ ይመጣል። ይሄ ችግር ሳይከሰት ግን ወደ ኋላ ተመልሴ አስቡበት። ፋኖ አስብበት። ከምሬ ነው። እግዚአብሔር ምስክሬ ነው። መጨረሻ ላይ ለአማራ አያዋጣም። ዝም ብለህ ወደ ኤርትራ ትደገፋለህ። ኤርትራ እኮ ከጥርስ ወርቅ እኮ ከጥርስ በቢሳ ያወለቀልህ ነው። ያኔ ደርግ ሲፈርስ ማለት ነው። ቀላል አማራ አላለቁም እኮ። ወደ ሱዳን የሸሹት ሰራዊት የት አሉ? አንድም አልተመለሰም። 200 ሺህ እዛው ጸጥ አለ። ይሄ ሁሉ አይሰማችሁም? ለደንታችሁ ለራሳችሁ ጉዳይ ነው። እኛ አይመለከተንም። አሁን ወዳጃችን ኤርትራ ምናምን ትላለህ። ኤርትራ እናንተ ወዳ አይደለም። ኤርትራ አማራ ብላ አትሰይምም። አህያ ትላለች። አድጌ እስቲ ኢሳያስ አፈወርቂ አማርኛ ይናገር እስቲ ይናገር። በአዲስ አበባ ነው ተማረው። አማርኛ እስቲ ይናገር። የእናንተ ወዳጅ ቢኖር
ለእናንተ ጥሩ ወዳጅ ቢሆን እስቲ አንድ ቀን በአማርኛ ይናገር። አህዮች አማራ ማለት ልክ ነው። እንዳው ኤርትራ አድጊ ብላ የምትጠራው ትክክል ነው። አህያኔ አህያኔ ኢሳያስ አፈወርቂ ማለት ለእናንተ ምን እንደሆነ እኛን እናውቃለን። የኢትዮጵያ ጠላት አለ ከተባለ አንድ ቁጥር ማን እንደሆነ እናውቃለን። ይሄ ሁሉ ወደ ኋላ ትታችሁ በማይሆን መንገድ አብይ አህመድ ስለ ኤርትራ ደም አለበት፣ አመጣጡ በአባቱ በኩል አለበት፣ ምንም አያጠራጥርም። ይሄ ስለዚህ ነው አስሬ የሚመላለሰው አስመራ ወደዚህ እየዋሸ የትግራይ ምድር ውሰዱ፣ አብረን እንኖራለን፣ የባህር በር ክፈቱልን፣ በአሰብ በነፃ ምናምን እንድንጠቀም እናንተ የትግራይን ግዛት ትግራይን ጸጥ አድርገን 6 ሚሊዮን ህዝብ በጥይት ጨርሰ ትግራይን ግዛት ለኤርትራ ሰጥተ ኢትዮጵያ በሰላም ትኖራለች። የበግ አስተሳሰብ ነው። አህዮች አህያ ሞኛ ሞኝ። ፖለቲካ ማለት ቀላል አይደለም። ፖለቲካ ካላወቅበት ተመልሶ አንተን ይበላል። አሁን ኢትዮጵያ በዚህ መሀል ነች። ኢትዮጵያን የሚያዋጣ ፖለቲካ ጀመረች። በጉዞ ላይ ተመልሶ ኢትዮጵያን የሚውጥ የእናንተ አካሄድ ኢትዮጵያን የሚውጥ ሆነባችሁ። ወዴ ሳይሆን አብይ አህመድም ይሁን አማሮች አዳምጡ። ሳትወዱ ኢትዮጵያ እያያችሁ ትበታተናለች፣ ትፈርሳለች፣ እንፈርሳታለን። ለእኛ ጥሩ አልሆነችም፣ ጥሩ አይደለችም። ኢትዮጵያ ማለት ከውጭ የመጣ ቃላት ነው፣ ከግሪክ የመጣ ቃላት ስለሆነ አንፈልግም። አገራችን ስም አለው፣ ኦሮሚያ ነች። በራሳችን ቃላት እስቲ ኢትዮጵያ በአማርኛ ቃላት ነው እንዴ? ሌቦች ናቸው። የግሪክ ቃላት እንዴት ይሰየማል በሰው ሀገር ላይ? የእናንተ ሀገር ቢሆን ኖሮ አገርም የላችሁ። የእናንተ ሀገር ድንጋይ ደረቅ ስለሆነ በኦሮሚያ ላይ ጸጥ ለማለት ትፈለገቱ። ልታልቁ ልትሞቱ ኖ ግቡ። መዳበሪያ ትሆናለህ በኦሮሚያ ውስጥ። ወሎ እኛ ነው፣ ሸዋ እኛ ነው፣ ወለጋ እኛ ነው። አያሳፍርም እንዴ? እስቲ ከፍንፍኔ ወጣ ብሌ መንደሩን ፍንፍኔ ለራሱ ኮፍሌ፣ ሰበታ ምናምኖች ጠቅላላ እኮ እየቀየራችሁ መጣችሁ እንጂ በኦሮሚያ የተሰየመ ነው ፍንፍኔ። ከፍንፍኔ ወጣ ስትል ደግሞ አንድም በአማርኛ ቃላት የተሰየመ ምድር የለም። አንድ ሸለቆ በአማርኛ የለም። አንድ ተራራ በአማርኛ የለም። ከየት መጣ? ሸዋኛ ነው። ኦሮሞዎች ሳይመጡ በፊት እናንተ ናቸው። ከየት መጣችሁ እናንተ? እስቲ የአማራ ነገድ ኢሚግሬት እናየው እስቲ። የአማራን ነገድ እናየው እስቲ። ሴሜቲክ አይደለም እንዴ? ምስራቅ አፍሪካ እኮ ሴሜቲክ የለም። ከየት መጣ እንዴ? ከየት መጣ? ለኦሮሞ ትላለኝ ከማዳጋስከር መጣ። እኛ ኩሽቲኮች ነን። ሶማሌ ኩሽቲክ ነው፣ አፋር ኩሽቲክ ነው፣ ከምባታ ኩሽቲክ ነው። እንደዚህ ብዙ ብሔረሰብ ኩሽቲኮች። አንተ ከየት መጣ? አማራ ከየት መጣ እስቲ? ወሮ በላ ወራዳ። የአንተን ታሪክ የማያውቁ ሰው በደንብ ይገባዋል። እረፍ ይሻላል። እንዲህ ስንል እኛ ኦሮሞዎች አማራን ፈርተን አይደለም፣ አማራን አንፈራም፣ እናውቃለን። እኛ እኮ ያላ ጥይት ያላ ትጥቅ ደረታችን ለጥይት ሰተን በጣም አለ የተባለ መንግስት ፈራርሰን ዓለም መንግስታት አሳይተናል። እናንተ ፋኖ የምትሉት በጥይት ምንም አላመጣም፣ በትጥቅ ምንም አላመጣም። እኛ ባዶ እጃችን ተፋልመን በፍንፍኔ በየትም በሁሉም ክፍለ ሀገር ዓለም መንግስታት በሙሉ አደነቀን። ይሄ ምልክት የማን ነው? የኦሮሞ ምልክት ይገባል። አሁን ኦሮሞን ትንቃለህ። አንዳንዶቹ ወጥተው እዚህ ላይ ወጥተው ኦሮሞ ፈሪ ነው ይላል።
ኦሮሞ ባዶ እጁን የመልስን ስርዓትን ያፈራረሰው ኦሮሞ ነው ኦሮሞ ነው። እናንተ ግን 150 ዓመት መንግስት ሆናችሁ 3 ሚሊዮን ህዝብ እየሸሻችሁ ከኤርትራ የባህር በርን ጥላችሁ እየሮጣችሁ ወደ ፍንፍኔ መጣችሁ። ይሄ ነው የእናንተ ታሪክ። እኔ በእድሜ ልክ የማውቀው እኮ ታሪክ ነው ይሄ። በ1977 እንደ አውሮፓ አቆጣጠር ሶማሊ ዚያድ ባሬ ጦርነት ጀመረ ኢትዮጵያ ላይ። በ8 ወር ውስጥ አዲስ አበባ ድረስ መጣ። አማራ ማለት ይሄ ነው። ይሄ ነው አማራ ማለት። ከየት መጣ? ዘረሙልልል ስትል እኮ ሰፈር ውስጥ ነው። ዛቻው ሰፈር ውስጥ ነው እንጂ ወንድ ቦታ ላይ ስትደርሱ ትፈረጥጣለህ። እኔ ስላየሁት ነው። አውቃለሁ፣ በደንብ ያውቃለሁ። እኔ ውጋም አውቃለሁ፣ ተጋጥመንም አውቃለሁ። ብዙ ስፍራዎች ላይ ስለማውቅ ነው። እና አማራን አታደንቁት። አማራ በጦርነት እኔ ከኔ በላይ የሚያውቁ አለ ብዬ አልገምትም። ስላየሁት ነው በተግባር። ስለዚህ ፋኖ የምትለው አርተፊሻል ነው። ለጊዜው የሰው ህይወት ያበላሻል እንጂ መጨረሻ ላይ የት ይገባለሁ ብሎ የማልክስ ውይዬ የሚያመጣ ፋኖ ነው። በተለይ ከተው ትግራይ የኦሮሞ ጉዳይ ላይ የአዲስ አበባ ሰዎች አዲስ አበባ ሰው አላት እንዴ? አዲስ አበባ ሰው አላት እንዴ? እንዴት የአዲስ አበባ ሰዎች ስትል ከተማ እኮ ነች። ማንም ከዛም ተጎርፎ መጥቶ የሚኖርበት ሰው ነው። የኦሮሞ ምድር ነች። የአዲስ አበባ ተውልጅ አባታቸው አዲስ አበባ ነው እንዴ? ጉድ! ደነስ ፖለቲካ ይባላል። በጣም ደንዛዛ ፖለቲካ። የአዲስ አበባ ትውልድ፣ የአዲስ አበባ ሰዎች። አዲስ አበባ ማለት ምን ማለት ነው? ለእናንተ አዲስ አበባ ነች። አሁን እንደዚህ አይነት ምድር የላቸው። እኛ ሀገራችን ፍንፍኔ ነች። መጋላ ጨፌ ትባላለች። ምኒልክ ሳይመጣ በፊት አዲስ አበባ አበባ የለም መሰለኝ በአማራ ምድር ላይ መሰለኝ የለም። ስለዚህ ነው አዲስ አበባ እየመጣ ጭሮ ላይ ስትደርስ አስበ ተፈሪ ብሾይቱ ስትደርስ ደብረ ዘይት አዳማን ስትደርስ ናዝሬት ጭሮ ላይ ስትደርስ አስበ ተፈሪ ሐረር አለማያ ላይ ስትደርስ ሀሮማያ ነበረች። አለማያ በጣም የሚያሳፍር እኮ በጣም የሚያሳፍር ነገር። አማራ አረባክ አንተ አማራ በመሆን አንተ በገዛ እጅ ራስን ብታጠፋ ይቻላል። ምንም ታሪክ የለም። ጀርባህን ስናየው ወደ ኋላ የአንተ ባክግራውንድ ሂስትሪ በጣም አስጠሊና መጥፎ ታሪክ ነው። የአማራ ማለት ይሄ ነው የእናንተ ሀቅ። በመጨረሻ ላይ አፋሮች ግራ የሚያጋባ የአፋር ፖለቲካ ነው። በጣም በዚህ ይለጠፋል፣ እዛ ይለጠፋል፣ በኤርትራ ይለጠፋል፣ በአማራ ነፍጠኛ ይለጠፋል። ምን ያቀላቀለው ከነዚህ ጋር? አንተ ሴመትክ አይደለም አፋር፣ አንተ ኩሽትክ ነህ። አትመሳሰልም። No, the same immigration.